በውጭ ሀገር በሚገኙ ታዋቂ ዩኒቨርሲቲዎች በነፃ የመማር ህልም ላላችሁ ተማሪዎች በሙሉ ሰላምታችን ድረሳችሁ። የነፃ ትምህርት ዕድልን ለማግኘት መሰረታዊ መስፈርቶችን ቀድሞ ማወቅ ለስኬታማ ጉዞ የመጀመሪያውና ወሳኝ እርምጃ ነው። ዛሬ ለባችለር፣ ለማስተርስ እና ለፒኤችዲ ትምህርት በራስ ጥረት ብቻ ማመልከት ለምትፈልጉ ተማሪዎች አብዛኞቹ ዩኒቨርሲቲዎች የሚጠይቋቸውን 5 ቁልፍ መስፈርቶች በዝርዝር ይዘንላችሁ ቀርበናል። የመጀመሪያው መስፈርት የትምህርት ውጤት ወይም ደግሞ አካዳሚክ ኤክሰለንስ ሲሆን ለስኮላርሺፕ ውድድር የመጀመሪያው መስፈርት ውጤት ነው። ዩኒቨርሲቲዎች ብቁ ተማሪዎችን ለመምረጥ የቀድሞ ውጤታችሁን ይመለከታሉ። ለባችለር የ12ኛ ክፍል ብሔራዊ ፈተናና ከ9 እስከ 12 ያለው የትራንስክሪፕት ውጤት ከፍተኛ መሆን አለበት። ለማስተርስ የባችለር ዲግሪ ውጤት ወይም ደግሞ ኮሙሌቲቭ ጂፒኤ ወሳኝ ሲሆን አብዛኛውን ጊዜ 3 እና ከዛ በላይ ይጠበቃል። ለፒኤችዲ ደግሞ የማስተርስ ዲግሪ ውጤትና የማስተርስ ጥናት ወይም ደግሞ ቴስት ውጤት በጣም ከፍተኛ መሆን ይኖርበታል። ሁለተኛ የቋንቋ ብቃት ማረጋገጫ ወይም ደግሞ ላንጉዌጅ ፕሮፊሸንሲ ሲሆን ትምህርቱ የሚሰጥበትን ቋንቋ መቻሉን ማረጋገጥ አለበት። እንደ አይኤልቲኤስ እና ቶፍል ያሉ ዓለም አቀፍ ፈተናዎችን መውሰድ ሊጠይቅ ይችላል። በኢትዮጵያ አይኤልቲኤስ ፈተናዎችን በብሪቲሽ ካውንስል መውሰድ የሚቻል ሲሆን ቶፍል ደግሞ በቅድስት ማርያም ዩኒቨርሲቲ መውሰድ ይቻላል። እንደ አማራጭ አንዳንድ ዩኒቨርሲቲዎች ሚዲየም ኦፍ ኢንስትራክሽን ትምህርቱ የተማራችሁበት በእንግሊዝኛ መሆኑን የሚገልጽ ደብዳቤ ይቀበላሉ። ይህን ማስረጃ ደግሞ ከትምህርት ሚኒስቴር ወይም ደግሞ ከተመረቁበት ዩኒቨርሲቲ ማግኘት ይቻላል። ሶስተኛ መስፈርት የድጋፍ ደብዳቤዎች ወይም ደግሞ ሪኮሜንዴሽን ሌተርስ። እነዚህ ደብዳቤዎች ስለ እርስዎ ማንነት፣ ትጋትና ብቃት ምስክርነት የሚሰጡ ናቸው። ለባችለር ዲግሪ ከሁለተኛ ደረጃ ትምህርት ቤት መምህራን ወይም ደግሞ ርዕሰ መምህራን ማግኘት ይቻላል። ለማስተርስ ደግሞ ከዩኒቨርሲቲ መምህራን ወይም ደግሞ ከስራ ኃላፊዎች ማግኘት ይቻላል። እንዲሁም ለፒኤችዲ ዲግሪ ከቀድሞ የምርምር አማካሪዎች ወይም ደግሞ ሪሰርች አድቫይዘርስ እና ፕሮፌሰሮች ማግኘት ይቻላል። አራተኛ መስፈርት የግል መግለጫ ጽሑፍ ወይም ደግሞ ስቴትመንት ኦፍ ፐርፐስ ኦር ሪሰርች ፕሮፖዛል። ይህ ክፍል የእርስዎን ፍላጎትና ዓላማ ለዩኒቨርሲቲው የሚያስረዱበት ጽሑፍ ነው። ለባችለር ፐርሰናል ስቴትመንት ወይም ደግሞ ስለ ግል ማንነቶ ለምን ያንን ትምህርት እንደመረጡና የወደፊት ህልሞን መግለጽ ያስፈልጋል። ለማስተርስ ደግሞ ስቴትመንት ኦፍ ፐርፐስ ወይም ደግሞ ስለ አካዳሚክ ፍላጎቶ፣ ስለ ጥናት ዘርፍ ምርጫውና ስለ ሙያዊ ግቦ መግለጽ ያስፈልጋል። ለፒኤችዲ ዝርዝር የምርምር እቅድ ወይም ደግሞ ሪሰርች ፕሮፖዛል ማቅረብ ያስፈልጋል። አምስተኛ ተዛማጅ ልምዶች ወይም ደግሞ ሪሌትድ ኤክስፔሪየንስ። ከመደበኛ ትምህርት ውጭ ያሉ ተሳትፎዎች ተመራጭ ያደርገዎታል። ለባችለር የበጎ ፈቃድ አገልግሎት፣ የስፖርትና የክለብ ተሳትፎች ያስፈልጋሉ። ለማስተርስ ደግሞ ከትምህርቱ ጋር ተያያዥ የሆኑ የሥራ ልምዶች፣ ኢንተርንሺፕ ወይም ደግሞ አነስተኛ የምርምር ስራዎች ያስፈልጋሉ። ለፒኤችዲ ሰፊ የምርምር ልምድ፣ የታተሙ ጽሑፎች ወይም ደግሞ ፐብሊኬሽንስ እና በዘርፉ የቆየ የሥራ ልምድ ወይም ደግሞ የማስተማር ልምድ ያስፈልጋል። ልብ ይበሉ፣ ለባችለር ትኩረት የሚሰጠው የተማሪው አጠቃላይ ስብዕናና ለትምህርት ያለው ተነሳሽነት ላይ ነው። ለማስተርስ ደግሞ ትኩረት የሚሰጠው በተመረጠው ዘርፍ ላይ ባለው እውቀትና ሙያዊ ብቃት ወይም ደግሞ ፕሮፌሽናል ኮምፒተንስ ላይ ነው። ለፒኤችዲ ትኩረት የሚሰጠው ሙሉ በሙሉ በምርምር ስራ ላይ ወይም ደግሞ በሪሰርች ስራ ላይ ሲሆን አዲስ እውቀት የመፍጠር አቅምን ይጠይቃል። ከላይ ከተጠቀሱት በተጨማሪ እነዚህ ማዘጋጀት እንዳትረሱ። አንደኛ ወቅታዊ ሲቪ፣ ሁለተኛ ፓስፖርት ወይም ደግሞ የታደሰ ብሔራዊ መታወቂያ እንዲሁም ፓስፖርት ሳይዝ ፎቶግራፍ ማዘጋጀት እንዳትረሱ። እነዚህ መስፈርቶች አሟልታችሁ ያለምንም ከፍተኛ ወጪ በራሳችሁ ጥረት ብቻ ማመልከት ትችላላችሁ። እኛም አስፈላጊውን እገዛ ለማድረግ ዝግጁ ነን። ሌሎች የስኮላርሺፕ መረጃዎች ከፈለጋችሁ ፎሎ ማድረግ እንዳትረሱ። እንዲሁም የቴሌግራም እና የዩቲዩብ ቻናላችን ቤተሰብ ይሁኑ። በስልክ ቁጥር 0933884400 ወይም ደግሞ በ0911972393 ደውለው ቢጠይቁን አስፈላጊውን እገዛ እናደርጋለን። መልካም ዕድልና ስኬት እንመኛለን። ህልሞውን እውን ለማድረግ ዛሬውኑ ይጀምሩ።